ሰላም እንዴት ናችሁ? የኢንዱቴክ ቲፕስ ዩቲዩብ ቻናል ተከታታዮች፣ ስለ ስልካችን አሪፍ መረጃ ማካፈላችሁ ይሆናል። ፕሮግራሙን እስከ ፍጻሜው ድረስ መመልከት አትርሱ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁ፣ ለጥያቄያችሁ መልስ የምሰጥ ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮን ላይክ ማድረጋችሁን እንዳትረሱ። ወደ ጉዳዩ አልፋለሁ። በዛሬው መረጃዬ እኛ ያለንበትን ሎኬሽን ሰው ጠይቆን ስንነግረው ነገር ግን ቦታውን ካላወቀው እንዴት በቀላሉ ሎኬሽናችንን ለጠይቀን ሰው ሼር እንደምናደርግለት እናያለን። እሺ፣ በመጀመሪያ ስልካችን ላይ ከላይ በኩል እንደዚህ ዝቅ ስናደርገው ሎኬሽን የሚል አማራጭ አለ። ይሄኛውን ኦን እናደርገዋለን። አንዴ ክሊክ አድርገን እናበራዋለን። እሺ፣ በመቀጠል ማፕ የሚል አማራጭ ላይ እንሄዳለን። ማፕ የሚለውን አፕ እንከፍታለን ማለት ነው። በዚህ መልኩ ማፕ የሚለውን አፕ ከከፈት ነው በኋላ እዚህ ጋር መሃል ላይ በሰማያዊ ከለር ክብ የሆነች አማራጭ አለችና መሃል ላይ ያለችውን ሰማያዊ ከለር ክብ ያለችውን አንዴ እንነካታለን ማለት ነው። አንዴ ስንነካው እንደዚህ ከታች ሼር ዚስ ሎኬሽን የሚል አማራጭ አለ። ይሄኛው ሼር ዚስ ሎኬሽን የሚለውን እንነካዋለን ማለት ነው። እሱን አንዴ ስንነካው ሼር የምናደርግበትን አማራጮች ያመጣልናል ማለት ነው። ዋትስአፕ፣ ፌስቡክ፣ በቴሌግራም፣ በኢሞ እነዚህ አማራጮች ይመጣልናል ማለት ነው። በቀላሉ ቀጥታም ሼር ማድረግ እንችላለን፣ ወይም ደግሞ እዚህ ጋር ከላይ ያለችውን ሊንኳን ይችኛዋን ኮፒ በማድረግም ሼር ማድረግ እንችላለን ማለት ነው። አንደኛው አማራጭ ይሄ ነው። እሺ፣ ሌላኛው አማራጭ አሁንም እዚሁ አፕ ላይ ከላይ በኩል ሎጎ ምልክት ያለበትን ደግሞ የኛ ፕሮፋይል ያለበት ሎጎ ምልክቱን አንዴ እንነካዋለን ከላይ። እሱን ስነካው እንደዚህ አይነት አማራጮች ይመጡልናል። ከይመጣለን አማራጭ ላይ ሎኬሽን ሼሪንግ የሚል አማራጭ አለ ማለት ነው። ይሄኛውን ሎኬሽን ሼሪንግ የሚለውን እንደዚህ እንጫናለን። አንዴ ስንጫነው ሼር ሎኬሽን ይላል። እዚህ ጋር ሼር ሎኬሽን ብለን በዚህ መልኩ አሁንም በፈለግናቸው አማራጭ ሼር ማድረግ እንችላለን ማለት ነው። እሺ፣ ሌላኛው ከዚህ ከማፕ ውጪ ሌላ አማራጭም አለ ሎኬሽናችንን ሼር የምናደርግበት ማለት ነው። ሌላ ዋትስአፕ ላይ እንገባለን። ሼር ማድረግ የፈለግነውን ልናደርግለት ለፈለግነው ጋር እንገባና እንደዚህ እዚህ ጋር ከሚመጣልን አማራጭ ላይ እዚህ ጋር ያለችውን እቺን አማራጭ እነካለን ማለት ነው። እቺን በኩል ያለችውን አንዴ እነካታለን። እንዲህ ስነካት እንደዚህ ከታች ያሉት አማራጮች ይመጣሉ። ጋለሪ፣ ካሜራ፣ ሎኬሽን፣ ኮንታክት እያለ ያስመርጠናል። እዚህ ጋር ያለችውን ሎኬሽን የምትለውን እነካለን አንዴ ማለት ነው። ሎኬሽን የሚለውን ስነካው እንደዚህ አይነት አማራጭ ይመጣልናል። ሼር ላይቭ ሎኬሽን፣ ሲንድ ዩር ከረንት ሎኬሽን ይላል። አሁን ቀጥታ ሲንድ ዩር ሎኬሽን የሚለውን አንዴ እነካዋለን ማለት ነው። ልክ እሱን ስነካው ሎኬሽኑን ሼር አደረገልኝ ማለት ነው። ያው ልቆታል ማለት ነው። አሁን ላይ ሎኬሽኑን አሁን ያለሁበትን ሎኬሽን ሼር አድርጎልኛል ማለት ነው። ሌላኛው አማራጭ ቴሌግራም ላይ እንደዚሁ ሎኬሽናችን ሼር ማድረግ እንችላለን ማለት ነው። ቴሌግራም ላይ ሼር ለማድረግ ቴሌግራም ላይ እንገባለን። ቴሌግራም ላይ ከገባን በኋላ አሁንም የሚመጡልን አማራጮች ላይ እዚህ ጋር ያለችዋን በዚህ በኩል ያለችዋን አንዴ ክሊክ እናደርጋታለን ማለት ነው። አንዴ ስነካት እንደዚህ ከታች አማራጮች ይመጣልናል። ጋለሪ የሚል ፋይል፣ ሎኬሽን እንደዚህ ያስመርጠናል ማለት ነው። አሁንም ሎኬሽን የሚለውን አማራጭ እነካለን ማለት ነው። እቺኛውን ሎኬሽን የሚለውን አንዴ እነካዋለን ማለት ነው። ልክ እሱን ስነካው አሁን እንደዚህ አይነት አማራጭ ይመጣልናል። ሲንድ ሰሌክትድ ሎኬሽን እያለኝ ነው። እሱን አንዴ ክሊክ አደርገዋለሁ ማለት ነው። እሱን ስነካው ቀጥታ ለሚፈልገው ሰው ሎኬሽንን ሼር አደረገልኝ ማለት ነው። በዚህ መሰረት በቀላሉ ሎኬሽናችንን ሼር ማድረግ እንችላለን ማለት ነው። ቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።